ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የዓለም ዋንጫ የ32ቱ የጥሎ ማለፍ ጨዋታዎች አሁንም መደረጋቸውን ቀጥሏል። ከትናንትና ምሽት ጀምሮም 3 የሚደርሱ ጨዋታዎችም ተደርጓል። በእነዚህ ጨዋታዎችም ድራማ በታየበት የፖርቹጋልና የክሮኤሺያ ጨዋታ የፖርቹጋል ብሔራዊ ቡድን ኋላ በመነሳት 2-1 በሆነ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ስታልፍ፣ ስፔንና ስዊዘርላንድም ተጋጣሚዎቻቸውን አሸንፈው ወደ ቀጣይ ዙር ማለፋቸውን አረጋግጧል። በቆይታችንም እነዚህን 3 ጨዋታዎች የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ስዊዘርላንድ ከአልጄሪያ ያደረገችውን ጨዋታ ነው። ይህንንም ጨዋታ የስዊዘርላንድ ብሔራዊ ቡድን 2-0 በሆነው ውጤት ማሸነፍ ችሏል። የማሸነፊያ ግቦችንም ኤምቦሎ 10ኛው ደቂቃ ላይ እንደዚሁም ንዶዬ በ46ኛው ደቂቃ ላይ ማስቆጠር ችሏል። ስዊዘርላንዶች ይህንን ጨዋታ ዘና ብለው ነው አሸንፈው ማለፍ የቻሉት። በእርግጥ ኳስ በመያዝ ረገድ አልጄሪያዎች የተሻሉ ነው የነበሩት። ነገር ግን ወደፊት በመሄድ እንደዚሁም ሙከሮችን በማድረግ የስዊዘርላንድ ብሔራዊ ቡድን በጣም የተሻሉ ነው የነበሩት። በአጠቃላይ በጨዋታው ላይ ስዊዘርላንዶች 2.45 ኤክስፔክተድ ጎል ማስመዝገብ ችሏል። አልጄሪያዎች በበኩላቸው በጨዋታው ላይ 0.74 ኤክስፔክተድ ጎል ብቻ ነው ማስመዝገብ የቻሉት። እንደዚሁም በሙከራ ረገድም ስዊዘርላንዶች የተሻሉ ነው የነበሩት። 11 ሙከራዎችን ማድረግ ችሏል። እንደዚሁም 5ቱ ኢላማውን የጠበቀ ሙከራን የነበረው። በጨዋታው ላይም 2 ትልልቅ እድሎችን መፍጠር ችሏል። ከሁለቱ አንዱን ሲያስቆጥሩ አንዱን ሊሰቱት ችሏል። አልጄሪያዎች በአንጻሩ 8 ሙከራዎችን ማድረግ ሲችሉ ከ8ቱ 2ቱ ኢላማውን የጠበቀ ሙከራን የነበረው። እንደዚሁም 2 ትልልቅ እድሎችን መፍጠር ችሎ ነበረ። ነገር ግን ሁለቱንም ሳይጠቀሙበት ቀርቷል። በዚህ ጨዋታ ላይ ስዊዘርላንዶች ተጨማሪ ጎል ማስቆጠር የሚችሉበትን ትልቅ እድል አግኝተው ነበረ። ይህንንም እድል ፋቢያን ሪደር ሳይጠቀምበት ቀርቷል። ባዶ ጎል ነበረ ያገኘውና ቢያስቆጥራት ኖሮ ምናልባትም 3-0 አሸንፈው ሊወጡ ይችሉ ነበረ። በእርግጥ ጎላ ተቆጠረችም አልተቆጠረችም ውጤቱ ላይ ያን ያለው ጣል አላመጣም። ምክንያቱም ስዊዘርላንዶች 2-0 በሆነ ውጤት ነበር ያሸነፉት። ነገር ግን ቢያስቆጥራት ኖሮ ተጨማሪ ጎል አስቆጥረው 3-0 አሸንፈው ወደ ቀጣይ ዙር ማለፍ ይችሉ ነበረ። እንደዛም ቢሆንም ግን አሁንም 2-0 አሸንፈው ወደ ቀጣዩ ዙር ማለፋቸውን አረጋግጧል። በዚህ የዓለም ዋንጫ ላይ ስዊዘርላንድ ምንም አይነት ሽንፈት አላስተናገዱም። የመጀመሪያው ጨዋታ ላይ ከኳታር ጋር አንዳቻ ከተለያዩ በኋላ ያደረጓቸውን 3 ጨዋታዎች ሙሉ ለሙሉ ማሸነፍ ችሏል። ቦዝኒያን 4-1፣ ካናዳን 2-0፣ አሁን ደግሞ አልጄሪያን 2-0 በሆነ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በ16ቱም የጥሎ ማለፍ ጨዋታ ከኮሎምቢያና ከጋና አሸናፊ ጋር የሚገናኙ ይሆናል። አልጄሪያዎች በበኩላቸው በመሸነፋቸው ምክንያት ከዓለም ዋንጫው ሊሰናበቱ ይችላል። የአልጄሪያ አምበል የሆነው ሪያድ ማህሬዝም ራሱን ከብሔራዊ ቡድን ማግለሉን ከጨዋታው በኋላ በይፋ አስታውቋል። ስለዚህ ከዚህ በኋላ ሪያድ ማህሬዝን በአልጄሪያ ማሊያ የማንመለከተው ይሆናል። በመቀጠልም ስፔን ከኦስትሪያ ጋር ያደረገችውን ጨዋታ ነው የምንመለከተው። ይህንንም ጨዋታ የስፔን ብሔራዊ ቡድን 3-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። የማሸነፊያ ግቦችንም ሁለቱን ኦያርዛባላ በ36ኛውና በ89ኛው ደቂቃ ላይ ሲያስቆጥር ቀሪዋ ግብ የቶተናም ተጫዋች የሆነው ፔድሮ ፖሮ በ66ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ የስፔን ብሔራዊ ቡድን በጣም ዘና ብለው ነው ማሸነፍ የቻሉት። እንደዚሁም ኦያርዛባላ ደግሞ ይህንን 2 ጎሎችን ማስቆጠር ተከትሎ በዓለም ዋንጫ ላይ ያስቆጠራቸውን ግቦች ወደ 4 ከፍ ማድረግ ችሏል። ይህንን ጨዋታ የስፔን ብሔራዊ ቡድን ሙሉ ለሙሉ ብልጫ በማሳየት ነው አሸንፋ መውጣት የቻለችው። እስታቶቹንም ስንመለከት ይህንን ነገር በደንብ የሚገልጹልን ይሆናሉ። ኳስ በመቆጣጠር ረገድ የስፔን ብሔራዊ ቡድን በጣም የተሻሉ ነው የነበሩት። 64% የኳስ ቁጥጥር ማስመዝገብ ችሏል። እንደዚሁም በሙከራ ደረጃ በኤክስፔክትድ ጎል ደረጃ 2.8 ኤክስፔክትድ ጎል ሲያስመዘግቡ የኦስትሪያ ብሔራዊ ቡድን 0.32 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻለው። እንደዚሁም ስፔኖች 23 ሙከራዎችን ማድረግ ችሏል። ከነዚህ 23 ሙከራዎች መካከል 10ሩ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 4 ትልልቅ እድሎችን መፍጠር ሲችሉ ከአራቱ ደግሞ 3ቱን አግብተው አንዷ ብቻ ሊስቷት ችሏል። ኦስትሪያዎች በአንጻሩ በጨዋታው ላይ 5 ሙከራዎችን ብቻ ነበረ ማድረግ የቻሉት። ከ5ቱ ሙከራዎችም አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። አንድ ትልቅ እድል ፈጥረው ነበር፣ ነገር ግን ያንንም ትልቅ እድል ሳይጠቀሙበት ቀርቷል እና የስፔን ብሔራዊ ቡድን ይህንን ጨዋታ ዘና ብለው ነው አሸንፈው ማለፍ የቻሉት። በዚህ በ2026ቱ የዓለም ዋንጫ ላይ የስፔን ብሔራዊ ቡድን በጥሩ አጀማመር አልነበረም የጀመሩት። በተለይ ደግሞ ከትንሿ ሀገር ከኬፕ ቨርዴ ጋር 0-0 መለያየታቸው ብዙ ወቀሳዎችን አስነስቶባቸው ነበረ። ምክንያቱም ደግሞ የስፔን ብሔራዊ ቡድን ይህንን የዓለም ዋንጫ ያሸንፋሉ ከሚባሉ ሀገራት መካከል አንዷ ነች። ኬፕ ቨርዴ በአንጻሩ
ከስፔን በተቃራኒው በእግር ኳሱ ዓለም ብዙ የማይታወቁ ሀገር ናቸው። በዓለም ዋንጫው ላይም ለመጀመሪያ ጊዜ ነው መሳተፍ የቻሉትና ያንን ጨዋታ የስፔን ብሔራዊ ቡድን በቀላሉ ያሸንፋሉ ተብሎ ተጠብቆ ነበረ። ነገር ግን በኬፕ ቨርዴ በረኛ አማካኝነት ጨዋታው ላይ ምንም ጎል ሳይቆጠር 0-0 በሆነ ውጤት አጠናቀው ሊወጡ ይችላል። ከዛ በኋላ ግን ያደረጓቸውን እያንዳንዱ ጨዋታ ምንም ጎል ሳይቆጠርባቸው ማሸነፍ ችሏል። በአጠቃላይ በዓለም ዋንጫው ላይ የስፔን ብሔራዊ ቡድን እስካሁን ድረስ ምንም አይነት ግብ አላስተናገዱም። ያለፉትን 3 ጨዋታዎች ግን ሳውዲ አረቢያን 4-0 ኡራጋይን 1-0 እንደዚሁም ደግሞ ሌሊት ላይ ኦስትሪያን 3-0 በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። እና ከጨዋታ ወደ ጨዋታ የስፔን ብሔራዊ ቡድን እየተሻሻሉ እየመጡ ነው የሚገኙት። ብቃታቸውንም በደንብ እያሳዩ ነው የሚገኙት። ከጨዋታው በኋላም የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላፎንቴ በሰጡትም አስተያየት ኦስትሪያን ያሸነፍንበት ጨዋታ ለቀጣይ እንደ ፋውንዴሽን ነው የምንጠቀምበት። ዓለም ዋንጫውን ማሸነፍ ከፈለግን ቢያንስ እንደዚህ አይነት እንቅስቃሴ ማሳየት አለብን የሚል አስተያየትን ሰጥቷል። ከጊዜ ወደ ጊዜ እየተሻሻሉ እየመጡ ነው የሚገኙት። በዚሁ አቋማቸው የሚቀጥሉ ከሆነም በስተመጨረሻ የዋንጫው ባለቤት ሊሆኑ የሚችልበት እድል አለ። ነገር ግን ከፊት ለፊታቸው ያለውን ጨዋታ የግድ መጀመሪያ ማሸነፍ መቻል ይኖርባቸዋል። የስፔን ብሔራዊ ቡድን በ16ቱ የጥሎ ማለፍ ጨዋታ ከፖርቹጋል ጋር ነው የሚገናኙት። ሁለቱ ሀገራት እንግዲህ በደንብ የሚተዋወቁ ናቸው። ከዚህ ቀደም በተለያዩ አጋጣሚዎች እርስ በርስ ሲገናኙም ተመልክተናል። በነዛ ጨዋታዎችም የክርስቲያኖ ሮናልዶ ሀገር የሆነችው ፖርቹጋልም ስፔንን ሲያሸንፉ መመልከት ችለናልና ያ ጨዋታ በጣም ከባድ ጨዋታ ነው የሚሆንባቸውና ቅድሚያ እሱን ማሸነፍ መቻል አለባቸው። ከዛ በኋላም ደግሞ ምናልባትም ፈረንሳይ ሊገጥሙ የሚችሉበት እድል አለ። ያንንም አሸንፈው ለፍጻሜ መድረሳቸውን መጀመሪያ ማረጋገጥ መቻል አለባቸው። እነዚህንም እያንዳንዱ ከፊት ለፊታቸው ያሉትን ጨዋታዎች ለማሸነፍ ደግሞ ቢያንስ ሌሊት ላይ ያሳዩትን አይነት እንቅስቃሴ የግድ ማሳየት ይኖርባቸዋል። ሌላኛው ሌሊት ላይ የተደረገው ጨዋታ ደግሞ ፖርቹጋል ከክሮኤሺያ ጋር የተገናኙበት ጨዋታ ነው የነበረው። ይህ ጨዋታ እንግዲህ በዓለማችን ላይ በጣም ሲጠበቅ የነበረ ጨዋታ ነው። እንደ መረጃዎች መሰረት ከሆነም በዚህ ዓለም ዋንጫ ላይ ከታዩ ብዙ እይታ ካገኙ ጨዋታዎች መካከል የመጀመሪያ ስፍራ ላይ የሚቀመጠው ፖርቹጋል ከክሮኤሺያ ጋር የተገናኙበት ጨዋታ እንደሆነ ነው እየተናገሩ የሚገኙት። በዚህ ጨዋታ ላይም የፖርቹጋል ብሔራዊ ቡድን ከኋላ በመነሳት ክሮኤሺያን 2-1 በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጧል። በዚህ ጨዋታ ላይ ፐሪሲች 53ኛው ደቂቃ ላይ ባስቆጠራት ግብ ክሮኤሺያዎች ነበሩ ቀዳሚ መሆን የቻሉት። ነገር ግን ክርስቲያኖ ሮናልዶ 68ኛው ደቂቃ ላይ እንደዚሁም ደግሞ ራሞስ 94ኛው ደቂቃ ላይ ባስቆጠሯቸው 2 ግቦች ክሮኤሺያን 2-0 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፍ ችሏል። ይህ ጨዋታ አዝናኝ የሚባል ጨዋታ ነው የነበረው። በእርግጥ የመጀመሪያው አጋማሽ ላይ ቀዝቀዝ ያለ ነው የነበረው። የክሮኤሺያ ብሔራዊ ቡድን ለመከላከል ነበረ ቅድሚያ ሰጥተው ሲገቡ የተመለከትናቸው። የፖርቹጋል ብሔራዊ ቡድን በአንጻሩ ደግሞ ኳሶችን በፍጥነት ማንሸራሸር ሲቸግረው ተመልክተናል። በጣም ሲያዘገዩት ተመልክተናል። ባገኙት አጋጣሚ ላይ ለማጥቃትም ያን ያህል ሲሯሯጡ አልተመለከትንም ነበረ። ሁለተኛው አጋማሽ ላይ ግን ነገሮች ተቀያይሮ ነበር የተመለከትነው። ክሮኤሺያዎችም በጣም ከመከላከል ይልቅ ባገኙት አጋጣሚ ላይ ለማጥቃት ጥረት ሲያደርጉ ተመልክተናል። በተደጋጋሚም ወደ ፖርቹጋል የግብ ክልልም ሲደርሱ የተመለከትንበትም አጋጣሚ አለ። ስታቶቹን ስንመለከት ራሱ በመጀመሪያው አጋማሽ ላይ የክሮኤሺያ ብሔራዊ ቡድን 3 ሙከራዎችን ብቻ ነበረ ማድረግ የቻለው። ከ3ቱ ሙከራዎች ደግሞ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም ነበረ። ሁለተኛው አጋማሽ ላይ ግን የክሮኤሺያ ብሔራዊ ቡድን 10 ሙከራዎችን አድርጓል። 6ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ 4 ትልልቅ እድሎችንም መፍጠር ችለው ነበርና ይህም የሚያሳዩ ሁለተኛው አጋማሽ ላይ ክሮኤሺያዎች ለማጥቃት ተነሳሽነትን አሳይቷል። ጨዋታውን አሸንፈው ለመውጣት ከፍተኛ ጥረት እንዳደረጉ የሚያሳይ ነው የነበረውና ሁለተኛው አጋማሽ ላይ ጥሩ እንቅስቃሴ ጥሩ ጨዋታ እንድንመለከተም አድርጓል። ፖርቹጋሎች በአንጻሩ በስተመጨረሻ በጣም ተጨናንቀው ነው ይህንን ጨዋታ አሸንፈው መውጣት የቻሉት። በእርግጥ የመጀመሪያው አጋማሽ ላይ 68% የኳስ ቁጥጥር አሳይተው ነበረ። እንደዚሁም ደግሞ በተደጋጋሚም ወደ ክሮኤሺያ የግብ ክልልም ሲደርሱ ነበረ። አንዳንድ እድሎችንም ሲፈጥሩ ተመልክተናል። በጨዋታው ላይ የመጀመሪያው አጋማሽ ላይ ብቻ የፖርቹጋል ብሔራዊ ቡድን 2 ትልልቅ እድሎችን ፈጥሮ ነበረ። ነገር ግን እነዛን 2 ትልልቅ እድሎች ሳይጠቀሙበት ቀርቷል። በተለይ ደግሞ የክሮኤሺያን ተከላካይ ሰብሮ ማለፍም ሲቸግራቸው ተመልክተናል። ይበልጥ ግን ለፖርቹጋሎች ትልቅ ፈተና የሆነባቸው የራሳቸው ተጫዋቾች ናቸው። በተለይ መሀል ሜዳ ላይ ተሰልፈው የነበሩት ጆአው ኔቬዝ፣ ቪቲኒያ እንደዚሁም ደግሞ ብሩኖ ፈርናንዴስ ኳሶችን በጣም ሲያዘገዩ ተመልክተናል። ሲያቀዘቅዙ ጨዋታዎችን ተመልክተናል። ሁለተኛው አጋማሽ ላይ ግን እነዚህ ተጫዋቾች ከወጡ በኋላ በተለይ ደግሞ ቪቲኒያና ፈርናንዴስ ከወጡ በኋላ ቀይረው ያስገባቸው ተጫዋቾች እንደነዚህ ተጫዋቾች ኳሱን በመቆጣጠር ደረጃ በጣም ምርጥ ላይ ይባሉ ይችላሉ። ነገር ግን ደግሞ ኳሶችን በፍጥነት ወደ ፊት ለፊት መስመር ለአጥቂዎቹ ሲያቀብሉ ተመልክተናል። ያ ደግሞ ፖርቹጋሎች የበለጠ እንዲያጠቁ ከፍተኛ ጥቅም ሲሰጣቸው ተመልክተናልና የመጀመሪያው አጋማሽ ላይ ራሳቸው ኳሱን ማዘግየታቸው፣ በጣም ማንሸራሸራቸው፣ ወደፊት ለመሄድም ብዙ ጥረት አለማድረጋቸው ለራሳቸውም ችግር ሲሆንባቸው ተመልክተናል። ሁለተኛው አጋማሽ ላይ ግን በተለይ 4 ቅያሬዎችን ካደረጉ በኋላ የፖርቹጋል ብሔራዊ ቡድን ወደፊት በሚሄድበት ሰዓት የተሻለ የሚባል እንቅስቃሴን ማድረግ ችሏል። የክሮኤሺያ ብሔራዊ ቡድን ሁለተኛው አጋማሽ ላይ በጣም ምርጥ የሚባል እንቅስቃሴ ነበረ ማድረግ
የቻሉት በዛም ጫና ፈጥረው በፕሪሲች አማካኝነት 53ኛው ደቂቃ ላይ ሊያስቆጥሩ ይችላል። ከዛ በኋላ ነው እንግዲህ የፖርቹጋል ብሔራዊ ቡድንም ጎል ለማስቆጠር አቻ ለመሆን እንደዚሁም አሸንፈው ለመውጣትም ከፍተኛ ተነሳሽነት ሲያደርግ ተመልክተናል። እዚህ ላይ ግን የፖርቹጋል ብሔራዊ ቡድን አሰልጣኝ የሆኑትን ሮበርቶ ማርቲኔዝን ማድነቅ ይኖርብናል። ምክንያቱም 62ኛው ደቂቃ ላይ 4 ተጫዋቾችን ቀይረው አስወጥቷል። የወጡት ተጫዋቾችን ስንመለከት ደግሞ ካንሴሎ፣ ቪቲኒያ፣ ብሩኖ ፈርናንዴዝ እንደዚሁም ደግሞ ፔድሮ ኔቶ ናቸው የነበሩት። በእነሱ ምትክ ደግሞ ሴሜዶ፣ ሲልቫ፣ ኮንሲሳው እንደዚሁም ደግሞ ጋንካሎ ራሞስ ተቀይረው ሲገቡ ተመልክተናል። እነዚህ ቅያሪዎች ደግሞ ጎሎችን በማስቆጠራቸው ላይ ትልቅ ተጽዕኖ መፍጠር ይችላል። በተለይ ደግሞ 64ኛው ደቂቃ ላይ ከቅያሪው ከ2 ደቂቃዎች በኋላ ክርስቲያኖ ሮናልዶ በፔናልቲ አማካኝነት ፖርቹጋልን አቻ ማድረግ ይችላል። በእርግጥ እነዚህ ተጫዋቾች ከመግባታቸው በፊት ጎሉን ከማስቆጠሩ በፊትም አንድ ጎል አስቆጥሮ ነበረ። ነገር ግን ያቺ ጎል በቫር ኦፍሳይድ ተብሎ ሊሻርበት ይችላል። ነገር ግን ያስቆጠረበትን መንገድ ከተመለከታችሁ ኮንትሮል ያደረገበት እንደዚሁም ደግሞ የመታበትን መንገድ ስትመለከቱ ቺፕ ያደረገበትን መንገድ ስትመለከቱ አሁንም ኳሊቲ ያለው ተጫዋች እንደሆነ እንደዚሁም ደግሞ ከዚህ በኋላም ለፖርቹጋል ብሔራዊ ቡድንም በጣም ብዙ ግልጋሎቶችን መስጠት እንደሚችል በደንብ ማረጋገጥ ይቻላል። በጣም ኳሊቲ የሆነች አፈጻጸም ነው የነበረችው። ነገር ግን ኦፍሳይድ ተብላ ልትሻርበት ትችላለች። ከዛ ግን ብዙ ሳይቆይም ፔናልቲ አግኝተው ፖርቹጋልን አቻ ማድረግ ይችላል። ከዚች ጎል መቆጠር በኋላ ግን በሁለቱም ብሔራዊ ቡድን በኩል የተሻለ የሚባል እንቅስቃሴን መመልከት ይችላል። ተመጣጣኝ የሚባል ጨዋታም ሲያደርጉ የተመለከትንበትም ሁኔታ አለ። ነገር ግን ተጨማሪ ጎል ማስቆጠር የቻሉት ፖርቹጋሎች ነው የነበሩት። ጋንካሎ ራሞስ ባስቆጠራት ግብ ፖርቹጋሎች አሸናፊ ሆነው ሊወጡ ይችላል። ነገር ግን ደግሞ የራሞስ ጎል የድራሞቹ መጨረሻ አይደለም የነበረው። ራሞስ ጎሏን ካስቆጠረ በኋላ በግቫርዲዮል አማካኝነት ክሮሻዎች ጎሉን አስቆጥረው ነበር። ነገር ግን ደግሞ ለግቫርዲዮል አሲስት ማድረግ የቻለው ተጫዋች በኦፍሳይድ ፖዚሽን ላይ በመሆኑ ምክንያት ጎሏ ልትሻርባቸው ችላለች። ነገር ግን ደግሞ ይህ ኦፍሳይድ ፖዚሽን ላይ የነበረው ተጫዋች ከመንካቱ በፊት አንድ ተጫዋች ነበረ። ያ ተጫዋች በቴስታ ነክቷታል ወይስ አልነካትም የሚለው ግን ብዙ ጭቅጭቆችን እያስነሳ ነው የሚገኘው። የቫር ላይ የነበሩ ሰዎችም ይህንን ውሳኔ ሊያስተላልፉ የቻሉት ኦፍሳይድ ነው ሊሉ የቻሉትም በአዲሱ ቴክኖሎጂ አማካኝነት። እንደሚታወቀው በዚህ የዓለም ዋንጫ ላይ ኳሷ ላይ ብዙ ቺፖች ተገጥሟል። እነዚህ ቺፖች ደግሞ ብዙ መረጃዎችን ለዳኞች እንደዚሁም ደግሞ ቫር ላይ ላሉ ሰዎችም ያቀብላሉና በእነዚህ ቺፖች አማካኝነት ነው የክሮሻዎች ተጫዋች በጭንቅላቱ ነክቶታል በሚል ይቺ ኳስ ኦፍሳይድ ተብላ ልትሻርባት የቻለችው። እንደዛም ቢሆንም ግን ብዙ ጭቅጭቆችን አንስቷል። በእርግጥ ብዙ የነካው አይመስልም። ነገር ግን ደግሞ ቺፑ ተነክቷል በማለቱ ምክንያት ኳሷ ልትሻርባቸው እችላለችና ብዙ ድራማዎች የተከሰተበት ነው የነበረው። ከውሳኔው በኋላም የክሮሻ ደጋፊዎች ደስተኛ ባለመሆናቸው ምክንያት የተለያዩ የውሃ መጠጫ ኮዳዎችን ወደ ሜዳም ሲጥሉ የተመለከትንበትም ሁኔታም አለና ብዙ ውዝግቦች ተነስቷል ወደ መጨረሻ አካባቢ። ነገር ግን እንደዛ ቢሆንም በስተመጨረሻ የፖርቹጋል ብሔራዊ ቡድን 2-1 በሆነ ውጤት በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በ16ቱ የጥሎ ማለፍ ጨዋታም ከስፔን ብሔራዊ ቡድን ከባላንጣቸው ጋር የሚገናኙ ይሆናል። ያንን ጨዋታ አሸንፈው ወደ ቀጣይ ዙር ያልፋሉ ወይ አብረን የምንመለከት ይሆናል። በትናንትናው ጨዋታ ላይ ግን ክርስቲያኖ ሮናልዶ በጣም ጥሩ ተጫውቷል። ለቡድኑም አሸንፈው ለማለፋቸውም ትልቅ ሚና ተጫውቷል። እንደዚሁም ደግሞ ራፋኤል ሌዮም በጣም አስደናቂ የሚባል ምሽትን ማሳለፍ ችሏል። በተለይ ሁለተኛው አጋማሽ ላይ ክሮሻ ላይ በጣም ትልቅ ተጽዕኖ ሲፈጥር የተመለከትነው ተጫዋች ነው። እንደዚሁም ደግሞ ፖርቹጋል ብሔራዊ ቡድን ግብ ጠባቂም ዲያጎ ኮስታም በጣም አስደናቂ የሚባል እንቅስቃሴ ማድረግ ችሏል። ከክሮሺያ በኩል አምበላቸው ሉካ ሞድሪችም በጣም ጥሩ የሚባል እንቅስቃሴን ማድረግ ከቻሉ ተጫዋቾች መካከል አንዱ እርሱ ነው። ከዛ በተጨማሪም ፔሪሲችም በጣም ጥሩ የሚባል እንቅስቃሴን ሲያደርግ የተመለከትነው ተጫዋችም ጭምር ነው። ይህ ጨዋታ ምናልባትም ለክሮሺያ አምበል ለሆነው ለሉካ ሞድሪች የመጨረሻው ጨዋታ ይሆናል ተብሎ ነው እየተጠበቀ የሚገኘው። የመጨረሻ የዓለም ዋንጫ ጨዋታው ነው። ነገር ግን ደግሞ ከዚህ ዓለም ዋንጫ በኋላም ራሱን ከብሔራዊ ቡድን ሊያገል የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በ40 ዓመቱ ለክሮሺያ ወሳኝ ተጫዋች እንደሆነ በትናንትናው ጨዋታ ላይም ከዛ በፊትም በነበሩ ጨዋታዎች ላይ በደንብ ሲያስመለክተን ነበረ። ነገር ግን ከዚህ በኋላ ምናልባትም በክሮሺያ ብሔራዊ ቡድን ላንመለከተው እንችላለን። እንደዚሁም ደግሞ በእግር ኳሱ ዓለምም በአጠቃላይ በክለቡም ላይም ደረጃ ከዚህ በኋላ ብዙ ዓመታትን ይጫወታል ተብሎ አይጠበቅም። ምናልባት 1-2 ዓመት ሊጫወት ይችላል። ከዛ በላይ ግን የሚጫወት አይመስልምና በቅርቡ ይሄ ተጫዋችም ጫማውን ሲሰቅል ልንመለከት የምንችልበት ከፍተኛ እድል አለ። በተመሳሳይ መልኩ ይህ የዓለም ዋንጫ ለክርስቲያኖ ሮናልዶ የመጨረሻው የዓለም ዋንጫ ይሆናል ተብሎ ነው የሚጠበቀው። በእርግጥ በክለቦች ላይ ብዙ ሊጫወት የሚችልበት እድል ሊኖር ይችላል። ነገር ግን ደግሞ በጣም ብዙ ዓመትን ከዚህ በኋላ እንመለከተዋለን ተብሎ አይጠበቅም። ምናልባት 1-2 ዓመት ሊጫወት ይችላል። ከዛ በኋላ ግን በሀገሩ ላይም እንደዚሁም ደግሞ በክለብ ላይም ይጫወታል ተብሎ አይጠበቅም እና እነዚህ የቀሩትን ጊዜያቶች እንግዲህ በደንብ ልንመለከታቸው ይገባል። ኢንጆይ ልናደርጋቸው ይገባል። ልናጣጥማቸው ይገባል እንጂ ልንከራከርባቸው ይገባል ብዬ አላስብም። በአጠቃላይ ግን በትናንትናው ጨዋታ ላይ
ሶስት ሀገራቶች ወደ ቀጣይ ዙር አልፏል። የፖርቹጋል ብሔራዊ ቡድን፣ የስፔን ብሔራዊ ቡድን እንደዚሁም ደግሞ የስዊዘርላንድ ብሔራዊ ቡድን 16ቱ የጥሎ ማለፍ ጨዋታን መቀላቀል ችሏል። በዛሬው ዕለትም እንግዲህ የተለያዩ የ32ቱ የጥሎ ማለፍ ጨዋታዎች ይደረጋሉ። ምሽት 3 ሰዓት ላይ ኦስትሪያ ከግብጽ ጋር እንደዚሁም ደግሞ ሌሊት 7 ሰዓት ላይ አርጀንቲና ከኬፕ ቨርዴ፣ ሌሊት 10 ሰዓት ተኩል ላይ ኮሎምቢያ ከጋና ጋር የሚገናኙ ይሆናል። የ16ቱ የጥሎ ማለፍ ጨዋታ ደግሞ በነገው ዕለት ምሽት 2 ሰዓት ላይ ካናዳ ከሞሮኮ ጋር በሚገናኙበት ጨዋታ አንድ ብሎ የሚጀምር ይሆናል። በዛሬው ዕለት ግን የመጨረሻዎቹ የ32ቱ የጥሎ ማለፍ ጨዋታዎች ምሽት ላይ የሚደረጉ ይሆናል። ከነዚህ ጨዋታዎች ውስጥ ወደ ቀጣይ ዙር ማን ያልፋል ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ምሽት ላይ በተደረጉ ጨዋታዎች ላይም ያላችሁን ሀሳብ አስተያየትም እዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።